ኢንቨንተሪ አጀስትመንት የሚካሄደው ብዙን ጊዜ በወሩ መጨረሻ ወይም የተለያዩ ፕሮብሌሞች ኢንቨንተሪያችን ላይ ሀፕን ካረጉ ለምሳሌ አንድ ኢንቨንተሪ ሽጠን ይመለስብናል ከተመለሰው ያ የተመለሰው ኢንቨንተሪ ዳሜጅ ሆኖ ከሆነ ስቶካችንን በትክክል አፌክት ስለማያደርግ ወይም በወሩ መጨረሻ ፊዚካል ካውንት ስናደርግ የኤክስፓየርድ ያደረገ ካለ የጠፋ ካለ እንዲሁም ዳሜጅ ያደረገ ካለ እነዚህን በኢንቨንተሪ አጀስትመንት ማስተካከል እንችላለን ይሄን ፕሮሲጀር እንዴት መጠቀም እንችላለን የሚለው እናያለን ናው ታስክ ውስጥ ትገባላችሁ ኢንቨንተሪ አጀስትመንት የሚላል ኢንቨንተሪ አጀስትመንት ላይ ስትመጡ እቺ ዊንዶው ትመጣለች እዚህ ዊንዶው ውስጥ አይተም አይዲ የሚለው ምንድነው አጀስት ማድረግ የምንፈልገው አይተም ማለት ነው አጀስት ማድረግ የምንፈልገው አይተም ለምሳሌ ከነዚህ እኛ አጀስት ማድረግ የምንፈልገው ኤስን ከሆነ ኤስን እንመርጣለን ሪፈረንስ ለአጀስትመንታችን ሪፈረንስ እናደርጋለን ለምሳሌ መንዚ እንደ አጀስትመንት ሊሆን ይችላል ለበየወሩ ምን ቆጥር ከሆነ ወይ ማኑዋሊ ኢንቨንተሪያችንን ስንቆጥር የምናስተካክለው ነገር ካለ ያኔ ሴት የምናደርገው ሊሆን ይችላል ለዛም የሆነውን ሪፈረንስ እንጽፋለን ለምሳሌ አጀስትመንት 01 ብለን adjustment date at the end of the month ከሆነ at the end of the month now cost unit cost ይላል ይሄን ተወዋለን adjusted quantity by አሁን እዚህ ላይ ለምሳሌ ስቶካችን ላይ ያለው ኳንቲቲ ሆናንድ 8 ነው ከ8ቱ ሁለቱ ኤክስፓየርድ ሆኖ ብናገኘው -2 ነው የምንለው -2 እንላለን -2 ማለት ሪዝኑ ኤክስፓየርድ ከሆነ expired damage ከሆነ damage እያልን እንጽፋለን ማለት ነው እዚህ ላይ እና ኔጌቲቭ ካረግን ኮንትራ ኦፍ ኢንቨንተሪ ነው ይቀንሳል ፖዚቲቭ ብናረጋው ለምሳሌ እኛ ከመናስበው በላይ ስቶካችን ውስጥ 8 ነው ብለን ኤክስፔክት ያደረግን 11 ብናገኝ ኤክስትራ ስንት አግንተናል ማለት ነው 3 አግንተናል ሪዝን ያው በቆጠራ ጊዜ ትርፍ የተገኘ እንትኑ እስኪታወቅ ድረስ ምንጩ እስኪታወቅ ድረስ ሪከርድ አድርገነው በኢንቨንተሪ መልክ ወደ ስቶካችን እናስገባዋለን ፖዚቲቭ ካደረግን ስቶካችንን ይጨምረዋል ኔጌቲቭ ካደረግን ስቶካችንን ምን ያደርገዋል ይቀንሰዋል እዚህ ላይ በመንሞላው ጉዳይ እንትን ማድረግ ይኖርብናል ማለት ነው ይሄ ምን ማለት ነው ኢንቨንተሪ አጀስትመንት ለመስራት እዚህ ውስጥ ገብተን ፖዚቲቭ ከሆነ ስቶካችንን ይጨምራል ኔጌቲቭ ከሆነ ስቶካችንን ይቀንሳል ስቶካችንን የሚቀንስ ከሆነ አማውንቱን ኔጌቲቭ ነው የምናደርገው ስቶካችንን የሚጨምር ከሆነ አማውንቱን ፖዚቲቭ ነው የምናደርገው ሪዝን ቱ አጀስት ልናደርግ በት የቻልነው ምክንያት እዚህ ላይ የምናደርጋለን ማለት ነው ሴት እናደርጋለን ማለት ነው ከዛ ፋይናሊ ሴቭ ብለን እንወጣለን ማለት ነው